ግሎባል አሊያንስ ለአማራ ልማት ማህበርና ለአፋር ልማት ማህበር የገንዘብ ድጋፍ አደረገ። ዓለም አቀፍ ትብብር ለኢትዮጵያውያን መብቶች ለአማራና ለአፋር ልማት ማህበራት የገንዘብ ድጋፍ አድርጓል። ግሎባል አሊያንስ ለሁለቱ ማህበራት ለእያንዳንዳቸው 2 ሚሊዮን 300 ሺህ ብር የሚደርስ የገንዘብ ድጋፍ አድርጓል። በአርቲስት ታማኝ በየነ የሚመራው ግብረ ሰናይ ድርጅት ለአፋርና ለአማራ ልማት ማህበሮች 4.6 ሚሊዮን ብር ድጋፍ አድርጓል። ግሎባል አሊያንስ የተሰኘው ይህ ድርጅት ገንዘቡን የለገሰው በጦርነት ጉዳት የደረሰባቸው ትምህርት ቤቶች መልሶ ለማቋቋምና ግንባታዎችን ለማካሄድ ይረዳ ዘንድ እንደሆነ ዛሬ በነበረው የርክክብ ፕሮግራም ላይ ተጠቅሷል። በእርዳታ የተገኘው 4.6 ሚሊዮን ብር ሁለቱ ማህበሮች እኩል የተካፈሉት ሲሆን በአፋር የሎጊያ ትምህርት ቤት ላይብረሪ ሲገነባበት፣ በአማራ ደግሞ በደቡብ ወሎ የሚገኝ ቢሲትማ ትምህርት ቤት ላይ አንድ ህንፃ ይገነባበታል ተብሏል። በአማራ ክልል ብቻ በጦርነቱ ጉዳት የደረሰባቸው 4000 በላይ ትምህርት ቤቶች መኖራቸውን የአማራ ልማት ማህበር አስታውቋል።